ቲክቶከሮቹ ለቲክቶክ ቪዲዮ እየቀረጹ እያለ ድብደባ ተፈጸመባቸው። ጫካ ውስጥ ለሰዓታት ታፍነው ሲሰቃዩም ነበር። ቀረጻ ልንጀምር አካባቢ ነው እሱ መጣና የፖሊስ አባል ነኝ በማለት ሸኔና ፋኖ ናቸው አለ። ሴቷን ሁለቴ ሲመታት እኛ ስንጠጋው ሴቷ ስትወድቅ አቀባበለን እንደዚህ ያለው ቁጭሉ ምናምን ብሎ መጀመሪያ ልንሰራ ይሄር ነው። ሾርት ሙቪዎችም ከዚህ በፊት ሰርተናል። ልክ ሲያቸው ፖሊስ መሆኑን ሲያረጋግጥ መሳሪያ በላያቸው ላይ የተኮሰ ተሰወረ። ይህ በአዲስ አበባ የተፈጸመ አስደንጋጭ ክስተት ነው። ፖሊስ ጥንቃቄ አድርጉ ሲል መልእክት አስተላልፏል። የጸጥታ አካል ነኝ ያለ ግለሰብ የጦር መሳሪያ ይዞ ቲክቶከሮቹን ድንገት ጫካ ውስጥ ያገኛቸዋል። በዚህን ጊዜ ሁሉም ይደናገጣሉ። ወዲያው የያዘውን መሳሪያ ያወጣል። በኃይል ይጮውባቸውም ጀመር። በመሳሪያው እያስፈራራቸው አለፍ ሲልም መማታቱን ቀጠለ። በመጨረሻም የሚፈልገውን ሁሉ አድርጎ ከአካባቢው መሰወሩን ቦታው ላይ የነበሩ እነዚህ ወጣቶች ይናገራሉ። ክስተቱ ግራ የሚያጋባና ከፍተኛ ፍራቻን የፈጠረባቸውም ነበር። መታወቂያችሁን አሳዩ ምናምን አለ። አዋከበን በመሃል እየመታን ምናምን ስልካችሁ ላይ ምንድን ነው ያለው? የምን አባል ናችሁ? የሸኔ ናችሁ? የፋኖ ናችሁ? እያለ ስልካችንን እየተቀበለ እያየ መለሰልን። ያው እስከዛ ድረስ ያው ፖሊስ እንደሆነ ነው የፖሊስ አባል ነው የመሰለን። ከዛ ቀጥታ ወደ ጣቢያ እንሄዳለን፣ እዚህ ጣቢያ እንሄዳለን አለ። በመሃል ስልክ ደወለና ላውድ ስፒከር ላይ አድርጎ 4 እግረኛና 2 ፓትሮል በታች አስፋልቱ ጋር ጠብቀኝ ምናምን አለ። ከዛ ተነሱ ቀጥሉ እንሄዳለን ወደ ፖሊስ ጣቢያ ብሎ ከዛ ወደዛ መንገድ ሲመራን ያው እኛ የመጣነው የምናውቀው መንገድ በዛ ነው። ተጠራጠረን መሃል ላይ ሌላም መንገድ ያለ መሰለን። ከዛ ያው ስልኩን ተቀበለ። በመሃል መታወቂያችንን የሁለት ጓደኞች መንጃ ፍቃድ የኔን ፋይዳ ያው የሁላችንም መታወቂያ ይዞ ነበር ሰብስቦ። ከዛ በኋላ ይሄን ስልክና የመታወቂያ ላምበረት ፖሊስ ጣቢያ ወስዳችሁ መታችሁ ሰዱ ምናምን ሲል በቃ እኔ ወዲያው ገባኝ እንትን እንደሆነ። ከዛ በኋላ ሴቷ ስትይዘው ሴቷን ሁለቴ ሲመታት እኛ ስንጠጋው ሴቷ ስትወድቅ አረ ምናምን ብለን ስንጠጋው ሁላችንም አቀባበለን እንደዚህ አድርጎ ቁጭሉ ምናምን ብሎ ከዛ ትኩረታችን ያቺ ራሷን እንደመሳት ሲሆን ወደ እሷ ስንጠጋ እየሮጠ ሄደ። ቀረጻ ልንጀምር አካባቢ ነው እሱ መጣና የፖሊስ አባል ነኝ በማለት ሰበሰበን አንድ ላይ መሬት ላይ ያስቀመጠን ምናምን። ከዛ ወደ ጋንጃና ሴቶች ልደፉ ነው አለን። እኛ ደግሞ ያው በስትክክል ራሳችንን ስለምናውቀው ምንም ነገር አልያዝንም። ለጥሩ ዓላማም ስለመጣን ያ ነገር አልሆን ሲለው ወደ ሸኔና ፋኖ ናቸው አለ። እዛ ያም ደግሞ አልሆን ሲለው ስልካችሁን አሳዩኝ አለ። ስልካችንን ሰበሰበ። ከዛ አይቶ መለሰልንና በቃ እሱም ለዘረፋ እንደመጣ ስላወቀ መማታት መሬት ላይ ደርድሮ መማታትና መሳደብ ጀመረ ምናምን። መጀመሪያ ልንሰራ ይሄር ነው። ሾርት ሙቪዎችም ከዚህ በፊት ሰርተናል እና አጋጣሚ ከዚህ በፊት ቪዲዮ ለመስራት ስንሄድ ያሰብነው ቤት ነበር እዛ አካባቢ ደከም ያለ ቤትና እዛ ቤት ለምን አናስፈቅድም ብለን ስንገባ አጋጣሚ እዛ የነበሩት ሰዎች ደካማ ሰዎች ናቸው። ስለዚህ የመጣንበት ዓላማ ጥሩ ቪዲዮ ለመስራት ስለሆነ ብለን በዛው ለሳቸውም የእርዳታ ቪዲዮ ለመስራት እሳቸውንም ኮሙኒኬት አድርገን አዋርተናቸው ፈቃደኛ ሆነው ምናምን እሺ ብለውን አናግረናቸው ነበር የወጣ ነው። ከዛ በኋላ ነው በቃ ሰውየው መጥቶ ዝርፊያው የተፈጸመው ማለት ነው። የጦር መሳሪያ ይዞ ሲያስፈራራቸውና በኃይለ ቃል ሲናገራቸው ነበር። ይህን ተከትሎም በወቅቱ ወጣቶቹ ምንም ማድረግ አልቻሉም። ራሳቸውን የሚከላከሉበት እድልም አልነበራቸውም። እኛ ምንም አልሞከርንም። የህግ አባል ነኝ ስላለ የፖሊስ አካል ነው ብለን ስላመንን ምንም አይነት ትግል ምንም አላደረግንም። የወሰደብን እቃ 8 ነን፣ 6 ስልክ እና መንጃ ፍቃድና መታወቂያዎችን ወስዶብናል። ሽጉጥ እያቀባበለ በሰደፍ እየተማታ በእርግጥ እየተማታ ስለነበረ ከአንዳችንም ምንም ንብረት እንጂ የሰው ህይወት እንዳይጎል ስለፈራን በዛ አሳልፈናል። ስልኩን ይዞት እስከሚሄድ ድረስ እኔ አይምሮዬ ላይ ያለው በቃ የእንትን አካል ነው፣ በቃ የህግ አካል ነው። ምንም ስልክ ሊወስድብን ነው ምናምን ጭራሽ የሚል ሀሳብ የለኝም። ሀሳቡ የመጣልኝ በቃ ያወቅኩት ሊወስድ እንደሆነ ያወቅኩት ልክ ይህን መታወቂያችሁንና ስልካችሁን ላምበረት ፖሊስ ጣቢያ ይዛችሁ ሲል ነው። በቃ እንደዚህ መሳሪያ ይዞ ምናምን እስከዛሬ ማጋጥሞኝ ስለማያውቅ እዛች ሰዓት እስክደት ድረስ በቃ ከዛ ሊቆጣጠር ምናምን የመጣ ነው መሰለኝ። ያው አካባቢው ላይ ተሯሯጥን ትንሽ ሁለቱ በዛኛም በዚህ ምናምን ተሯሯጥ፣ ግን ምንም የለም። ቀጥታ ነው የወረድነው። በተፈጸመው ድርጊት ዙሪያ ጥቆማ የደረሰው ፖሊስም ጠንካራ ክትትል ሲያደርግ መቆየቱን አስታውቋል። ቀደም ሲል በ8 ሰዓት አካባቢ ላይ ከፍ ብሎ ካራና መሳለሚያ መሃል ላይ ወንጀል ፈጽመው እየመጡ ሳለ ተጠራጥረው ከምሽቱ 12 ሰዓት አካባቢ ላይ ተጠራጥረው አንደኛውን ሲፈትሹት አንደኛው ያልተያዘ ተከሳሽ ስለነበረ ከኋላ ላይ ልክ ሲያቸው ፖሊስ መሆኑን ሲያረጋግጥ መሳሪያ በላያቸው ላይ የተኮሰ ተሰወረ።
ከተሰወረ በኋላ ያው በምርመራ ያዝናቸው። ከተያዙ በኋላ ያው ምርመራ ስናደርግ ከእጃቸው አንድ ባለቤቱ እስካሁን ያልተረጋገጠ ወይ ምርመራ ላይ ያለ አንድ ከእጃቸው ስልክ የተገኘበት አግባብ አለ። እነሱም ከአንድ ከሴትና ከወንድ አብረው ቁጭ ባሉበት ሰዓት ላይ ወንጀሉ እንደዚህ በሽጉጥ አስፈራርተን ወንጀሉን ፈጽመን ነው እየመጣን ያለ የተያዝ ነው ያለ በመሆኑ እሱም ያው ቃሉን ሰጥቷል። ምርመራ ስናደርግ ቲክቶከሮችን የፈጸመባቸው ሰው ተጠርጣሪ አለ በማለት ወደ ንፋስ ስልክ ላፍቶ አካባቢ ጠቁሞን በምሪት ያዝነው። ከያዝነው በኋላ ከአንድ ከቲክቶከሮች መሀል የተወሰደ ስልክ አንድ አልትራ ሞባይል ተገኝቷል። እሱን ያው ምርመራ እያደረግን ያለነው ለሚኩራ፣ ቦሌ፣ ንፋስ ስልክ ላፍቶና የመሳሰሉ ክፍለ ከተማ በአጠቃላይ ወደ 8 ወንጀሎችን አጣርተናል።